ወንጀል ከዚህ በፊት ብዙ ወንጀል ሰርተን ይሆናል ብዙ ወንጀል ወላሂ ወረበል ካባ ያሳለፍነው የወንጀል ብዙ የለም እሺ ያሳለፍነው የወንጀል ብዙ የለም የምን ሰራው ነው የወንጀል ብዙ ያለው ወይም የወንጀል ትልቅ ያለው እንዴት ትሉ ይሆናል አላህ ምን አለ في حديث القدس የቁርአን አያም አለ ያ ኢባዲ لو بلغت ذنوبك عنان السماء ثم استغفرتني ورجوتني لاتيتك بقرابها مغفرة ترى الحمد لله بل من الله أنت بالاي كذب بيجي يسرها وانجل ميقطر እኮ አይደለም ሚቆጠር ሚሰፈር አይደለም ሰማይ የነካ ወንጀል ክምር ቢኖርብህ ሰማይ የነካ ወንጀል ቢኖርብህ ተውበት አድርገህ ተጸጽተህ ተነድመህ ወደኔ ከመጣ ላተይቱከ ቢቁራቢሃ መግፊራ ያን በሚያክል ምህረት እመጣልሃለሁ አላህ Subhanahu Wa Ta'ala አንድን ባሪያውን ሊወደውና ህይወቱን ሊቀይርለት ሲፈልግ በተለያዩ ምልክቶች ይጠቁመዋል እነዚህ ምልክቶች ከታዩብህ እንኳን ደስ አለህ አላህ ለታላቅ ክብርና ለትልቅ ለውጥ መርጦሃል ማለት ነው ራስህን ፈትሽ እነዚህ ሶስት ምልክቶች ባንተ ውስጥ አሉ አንደኛ ወንጀልን መጥላትና መጸጸት ቀደም ሲል በቸልተኝነት የምትሰራቸውን ወንጀሎች አሁን ስታስባቸው ልብህ የሚቆስል ከሆነ መጥፎ ነገርን መጥላት ከጀመርክ አላህ ልብህን ያጣበው መሆኑን ወቅ መጸጸት የተውባ ወይም ንስሐ መጀመሪያ ነው አላህ ሊቀይርህ ሲፈልግ በልብህ ውስጥ የብርሃን ዘር ይዘራል ያኔ ጨለማ የሆኑ ነገሮች ያስጠሉሃል ወንጀል መስራት የሰው ልጅ ባህሪ ነው ግን ኮምፎርታብሊ ተመቻችቶ እንደውም እንኳን አደረኩት የሚል አይነት ስሜት ውስጥ ከሆነ ግን ያ ቀልብ ሞቷል ማለት ነው የሞተ ቀልብ ምልክት ነው በወንጀል ተዓሉም ካላደረገ አንድ ሰውነታችን በድን ከሆነ በሌፕርሲ ወይም በሌላ አይነት የቆዳ እና ተመሳሳይ በሽታ የታመመ ሰው ቢቆነጥጡት አይሰማም ቢወጉት አይሰማም ይሄ በድን ይሆናል ቀልብ ወንጀል ሲገባበት ካላመመው በድን ሆኗል ማለት ነው በጣም አደገኛ ነገር ነው ከወንጀሉ በላይ ነው ያዩ አለፈ ጓፍተናል እዚህ ሁሌም ቀልባችንን ነፍሳችንን ወደ አላህ ሊመልስልን የሚችል አየር ውስጥ መሆን ያስፈልጋል መተዋወስ ያስፈልጋል ሁለተኛ የሰላትና የዚክር ጣዕም ሰላት ስትሰግድ አትቸኩልም በሰላት ውስጥ መረጋጋት አገኘህ ቁርአን ስትሰማ ልብህ ይለሰልሳል ይህ አላህ አንተን ወደሱ ያቀረበህ መሆኑን ምልክት ነው አላህ የፈቀደለት ሰው እንጂ ዚክርንና ሰላትን አይወድም ይህን እድል ካገኘህ አላህ ሊያናገርህና ሊሰጥህ ፈልጓል ማለት ነው ሰላት ዱንያም አኺራም ማስተካከያ መንገዳችን ካለዛ ኔትወርክ ዜሮ ነው ማለት ነው አላህ ጋር የለም ግንኙነት ዜሮ ከሆነ ዜሮ ነው خلاص በምን ትገናኛለህ አላህ ጋር በእኔና በባሪያዬ ከፋፍ አላህ ጋር እኮ ማውራት ማለት ነው አልহামዱሊላህ ረቢል ዓለሚን حمدني عبدي الرحمن الرحيم مجدني عبدي ولعبدي ما سأل اهدنا الصراط المستقيم سنل አላህን እኮ እየለመነው እሱ እየመለሰልን እኮ ነው ያለው እዚህ ሰላት በጣም ትልቅ ቦታ እንዳለው የምንገነዘብበት ነው ማለት ነው አንደኛው ኸይር ስራ ዚክር ነው ማለት ነው ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ እነዚህን ማብዛት መደጋገም የተወደደ ይሆናል ተርቲቡ ምንድነው ከየትኛው ሊጀምር ከማንኛውም ብትጀምር ምንም አይጎዳህም አሉ ረሱል አለይሂ ሰላቱ ወሰላም ስለዚህ አንተ ከፈለክ አልহামዱሊላህ ሱብሃንአላህ አላሁ አክበር
ولا إله إلا الله بتل ياونو مالتنا بتلي النزي أراتو الكلمات الأربع أراتو قالاتو تبالوت الزيه دنيا لا يكالوت هلو الله زند يتوددو نغغرني تبالوت እንደነዚህ በዚህ ዓለም ላይ በዱንያ አላህ ዘንድ የተወደደ ምንም ንግግር የለም ጥቅማቸውም የትየለሌ እጅግ ብዙ ነው ደረጃንም ከፍ በማድረግ ወንጀልንም በማስማር ማለት ነው ስለዚህ በቻልነው መጠን ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንበል ጊዜን አይጠይቅም ስራ እየሰራን ማለት ይቻላል እየሄድን እየተቀመጥን እየቆምን መዘከር ይቻላል ዚክር ማለት ምንድነው ዝም ብሎ ቃሉ ወደ አማርኛ ሲተረጎም ዚክር ማለት ማስታወስ ማለት ነው ያ አዩሃ الذين آمنوا اذكروا الله ذكرا كثيرا እናንተ ያመናችሁ ሰዎች ሆይ አላህን አወድሱት ብዙ የሆነን ውዳሴ ጧት ማታ አላህ Subhanahu Wa Ta'ala አጥሩት هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما الله ማለት ያ እርሱ በእናንተ ላይ ረህመቱን የሚያወርድ ነው መላእክቶቹም ረህማ ዱዓ ያደርጉላችኋል ከጨለማዎች ወደ ብርሃን ሊያወጣችሁ ይላል ዚክር በማድረጋችን የአላህን ሰላት እናገኛለን በእኛ ላይ ከጨለማ ደግሞ እንወጣለን ከድንቁርና ጨለማ ከማዕሲያ ጨለማ ከሽርክና ከሸክ ጨለማ ወጥተን ወደ ኢማን ወደ ተቅዋ ወደ ኢኽላስ ብርሃን እናመራለን ማለት ነው ስለዚህ ዚክርን ማዘውተር አለብን ሶስተኛ በፈተና ውስጥ መረጋጋት ችግሮች ሲገጥሙህ ከመቆጣት ይልቅ አልহামዱሊላህ ይህ የአላህ ውሳኔ ነው ማለት ከጀመርክ በአላህ ውሳኔ ላይ ሙሉ እርካታ ካገኘህ ይህ ታላቅ የመለወጥ ምልክት ነው አላህ አንዳንዴ በፈተና ውስጥ ያሳልፈናል ሊያጠፋን ሳይሆን ሊያጠራን እነዚህ ምልክቶች ካሉ ወደ ጌታ ይበልጥ ተጠጋ ዱዓ አድርግ በጽናት ቀጥል አላህ ሊሰጥህ የፈለገው ነገር ካንተ ሐሳብ በላይ ነው ህይወትህ አዲስ ምዕራፍ ላይ ናት ህይወት ፈተና ነው ፈተና ካልታለፈ ደግሞ ትልቅ ደረጃ መድረስ አይቻልም ፈተና ማለፍ ግዴታ ነው አለዛ ወርቆ መቅረት ነው ሰዎች ይፈተናሉ ለምን ነው የሚፈልጉት ትልቅ ቦታ ላይ ያደርሳችሁ ሲፈልግ ተፈትኖ የሚያልፉት ኦኬ ተፈትኖ ያለመጣ ህዝብ ለታላቁም ነገር አይበቃም ለታሪክ አይሰራም ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነው ነብዩ ላይ ዩሱፍ አለይሂ ከልጅነቱ ጀምሮ ተፈተነ መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለገም ተፈትኖ ማለፍ አለ ተፈተና ሲባል ትምህርት ቤት ፈተና አይደለም የህይወት ፈተና ረሃብ ፈተና ነው ሁሉ ነገር ችግር ፈተና ነው ፍርሃት ፈተና ነው ያ ሁሉ ማለፍ አለበት ያንን ያላለፈ ትልቅ ደረጃ አይደርስም ነብዩ ላይ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ነው በጣም የሚደንቅ ነገር እዛ ዙፋን ላይ ተወጡ በኋላ እኮ ታዲያ የፍትህ ሰው ነው ከወጡ በኋላ ሐላፍትናው እንደውም ያ ቦታ ይሰጠኛሉ አሉ እኮ ጠይቀው ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው ያ ከባድ ቦታ ነበር እሳቸው ግን እዛ ላይ ሆነው ለሁሉም ማሰቡ ለሁሉም ተጨነቁ ያው ምሳ በልተው ራት አይደጉ ነበር ይባላል ህዝብ እየተራበ በሚል 7 አመት ዩሱፍ ተፈተነ ባለበት ቦታ ሽልማት አገኘ አዩሃ ሲዲቁ ከመባል ይበልጥብናል እውነተኛው ዩሱፍ እስር ቤት እኮ ነው ይሄን ስም የተጠራሉ አዩሃ ሲዲቁ የተባለው እስር ቤት እኮ ነው እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ በጎ አድራጊ የታመመ ጠይቅ ነበር የተጣላ ያስታርቅ ነበር አብሽሩ አይዛችሁ ነበር በዚህ ነው አብልቶ አጥጥቶ አይደለም በደግነቱ ነው እና ነራከ ሚነል ሙህሲኒን አሉት ሁሉም ሰው ወደደው እንዴት መኖር እንደሚቻል ሳይቶናል ከሙሽሪኮችም ጋር ይኖር ነበር አርባብ ሙተፈሪቁና አሚላሁል ዋሂዱል ቀሃር አላቸው የተለያየ ጣዖት አምልኮት ይቻላል ወይንስ አንድ አምላክ ማምለክ ይቻላል ሱብሃንአላህ ደዕዋም እንዴት እንደሆነ ሳይቷል ስለ ተውሂድ ሳይቷል ስለ ሽርክ ምንነት እዛው ባለበት በእስር ቤቱ ነው ለአንድ ዲያኢ የተመቻቸው ወንበር አያስፈልጉ ለዲያው አህል ከሆነ ባለበት ሹፍ ባለበት ደዋ ያልተፈተነ ሰው አይሆንም ለምንም ነገር አይበቃም ከተወቀሳ ተውርደት አይድንም ያልተፈተነ ሰው መሞከር አለበት ተፈትኖ ማለፍ አለበት እና በአንድ ወቅት ምሳሌያዊ ንግግር ሰው በምሳሌ ነገሩት ይገባዋልና ውሃ ዘይትን ከሰሰው ይባላል ከሳሽ ማን ነው ከሳሽ ውሃ ነው ዘይትን ከሰሰው ውሃ ላይ ሲጨምረው ዘይቱን ተላይ የሚሆነው ማን ነው ዘይት ከላይ ይሆናል ዘይቱን ተታች አርገሰው አብጨምር ይገለበስ ስቲል አሁንም በተቃራኒ አሁን ተላይ የሚሆነው ማን ነው ዘይት ተላይ ይሆን አስቸገርና አታፍርም እንዴ ሸመለህም እንደለው ሸምለስ ነው ምን ነው እኔው አሳድጌ እኔው አስተምሬህ የሚባል ነገር አለ ለዛብ ብቻ በኔው ተሰርተ ሳሊጡም ንጉም በኔ ነው በቀለው ሱብሃንአላህ ዘይት ነው የቀባተ አይደል ዘይት የሚሆነው ሳሊጡም ንጉም በኔ በቀለህ በኔ አርገህ በኔ አብበህ በኔ አፍርተህ በኔ ልፋት እኮ ነው ዘይት ተረስከው አታፍርም እንዴ እንዴት ላይ ትጨፍራለህ ትገለብጠኛለህ አለው መልሱ ምን ሆነ ተዛ ይረጋጉ አትዋ ተፈትኘ ነው አለ
ምንድነው የተፈተንከው? ተሰጥቼ ተወቅጬ ተፈጭቼ ተጨምቄ ነው ለዚህ ደረስኩት። እጣላ ያሰጡኝ አለ። ከዛም ወቀጡኝ። ከፈተና በኋላ ፈተና አልፌ ነው። አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት ሱብሃንአላህ። መፍሰስ ብቻ ነው። ይገርም ነው። እኔ ተፈትኜ ነው አለ። በጣም ለህይወት ትምህርት የሚሆን ነው። ውሃና ዘይት የሚደንቅ ነው። ተቀጥቅጬ ተወቅጬ ነው አለ። ተጨምቄ ነው አለ። ተሰጥቼ በፀሐይ ላይ ሱብሃንአላህ። ያልተፈተነ ሰው ለምንም አይሆን። ትዳርም ፈተና ነው፣ ህይወትም ፈተና ነው። አላህ ሱብሃነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሆኑ።